ከፈሉን። በኮሪያ ጦርነት ወቅት አሜሪካ ለደቡብ ኮሪያ ግዛ ሁለተኛው የዓለም ጦርነት ላይ እንኳን ያልተጠቀመችውን ያክል 635,000 ቶን ቦምብ በሰሜን ኮሪያ ላይ አዝንባብናለች። ከተማችንን አመድ አድርገዋለች። ልጆቻችንን መርዛማ ኬሚካል ረጭታ በሕይወት እያሉ ገላቸውን አቃጥላ አጥንታቸውን አሸዋ ላይ በትነዋለች። አሜሪካ ለእኛ ታሪካዊ ጠላታችን ናት። የክፋትን ጥግ አሳየችን። ሕፃናት ያለ ቤተሰብ እንዲቀሩ አደረገች። ቀባሪ ያጡ አስክሬኖች መንገድ እስኪዘጉ ድረስ በጦር ጀት ከላይ ሆና በቦምብ ቀጠቀጠችን። ለዚህ ነው አሜሪካን ካልተበቀልን የምንለው። ለዚህም ነው አጋጣሚውን ጠብቀን እነሱን መበቀል የምንፈልገው እንጂ እኛ አሸባሪ ሆነን አይደለም። እኛ ግን የተበደልን ደማችን እንዲመለስ የምንፈልግ ኩሩ ሕዝቦች ነን። የሰሜን ኮሪያው መሪ ኪም ጆንግ ኡን እንዲህ ይላል፣ የኔ ትውልድ አደራ አለበት። የአያቶቻችን ያልደረቀ ደም አለ። ደማቸውን ለመመለስ ክብራቸውን ለማስመለስ ቃል ገብተናል። ከልጅነታችን ሲነገረን ያደገው ታሪክ አሁንም ድረስ ውስጣችን የሚነድ የበቀል እሳት አለ። በጦርነቱ 1.5 ሚሊዮን ዜጎች ተገድለውብናል። የሚያሳዝነን አብዛኞቹ ንጹሐን መሆናቸው ነው። በኬሚካል ተቃጥለው የሞቱት ሕፃናትና በአሜሪካ ወታደሮች የተረሸኑት እናቶቻችን አጥንታቸው ዛሬም ድረስ ከምድር በታች ሆኖ ይወጋናል። ለ70 ዓመታት ጸጸቱ አልለቀቀንም። ጦርነቱ ይቆምም። አሜሪካ ግን ከጦርነቱ በኋላ እኛን አልተወችንም ነበር። የሰሜን ኮሪያ ሕዝብ በዓለም አቀፍ ማዕቀብ ዘግታ በረሃብና በበሽታ እንዲያልቅ ፈረደችበት። በሚሊዮን የሚቆጠሩ አባቶቻችን የሚበሉት አጥተው በረሃብ ረግፈዋል። ኤሌክትሪክና ውሃ እንዳናገኝ አድርጋ ሰሜን ኮሪያዎች ለዓመታት በጨለማ ውስጥ ማቀናል። ያኔ ዓለም ላይ ብቻችንን አስቀረችን። ገጠሬዎች ኋላ ቀሮች ተባልን። ድሃ ሕዝቦች እያሉ ዓለም ሁሉ ተሳለቁብን። ያኔ ማንም ከጎናችን የቆም አልነበረም ከቻይና በስተቀር። እኛ ግን ጠንካራ ሕዝቦች ነበርን። አያቴ ኪም ሶንግ ኡን የተበደለውን ሕዝብ ወደ አንድ ሰበሰበ፣ ሰሜን ኮሪያንም ፈጠረ። አሜሪካኖች ካደረሱብን ረሃብና ውድመት ለማገገም የጣሉብን ማዕቀብ ሳያግደን አንገታችንን ደፍተን በድህነት እየማቀቅን ሰርተናል። ሰብሎቻችንን በኬሚካል አቃጥለውት የምንዘራው እህል እስክናጣ ድረስ ድሃ ቢያደርጉንም የሞተ እንስሳ እየበላን በባዶ እግራችን ተራራውን ቧጠን አርሰን አምርተናል። ረሃባችንን አስታግሰን ከ70 ዓመታት ትግል በኋላ ሁሉንም አልፈናል። አሁን አቅም አለን። አሁን ኒውክለር ቦምብ አለን። አሁን ከጫፍ ጫፍ የሚወረወር ባላስቲክ ሚሳኤሎች ታጥቀናል። በቴክኖሎጂ የበለጸገ የተማረ ትውልድ አለን። በቂ የጦር ሰራዊትም ይዘናል። ዳግም አሜሪካ ልትገድለን አትመጣም። የአባቶቻችንን በቀል የምንወጣበት ቀን ሩቅ አይደለም። እኛ እውነት አለን። ዓለም ይወቅልን። መበቀል እንፈልጋለን። እኛ እብዶች አይደለንም። ናችሁ ካሉን ደግሞ አብደን ሳይሆን ኮሪያ ላይ የፈሰሰው ደም አስክሮን ቢሆን እንጂ። ጦርነቱን የጀመሩት እነሱ ናቸው። እኛ ግን እንጨርሰዋለን። ይህ የሰሜን ኮሪያዎች በቀል ያነደደው የሁል ጊዜ የጸጸት ንግግራቸው ነው። አድማጮች፣ እነሱ እውነት አላቸው። እኔ ሳልሆን ታሪክ ይመሰክርላቸዋል። 불같이 터지신 그 고백 참으로 우리나라가 የሰሜን ኮሪያው መሪ ኪም ጆንግ ኡን አሜሪካን እናጠፋለን ብለው ሲዝቱ ዓለም በግርምት ያያቸዋል። ነገር ግን ከዚህ ቁጣ ጀርባ ያለውን የ70 ዓመት የደም እንባ የሚያውቅ ጥቂት ነው። አሜሪካ ታሪካዊ ጠላታቸው የሆነችው ዝም ብላ አይደለም። ሰሜን ኮሪያውያን ደም አፍሳሽ ገዳይ የሚሏት በምክንያት ነው። ሰሜን ኮሪያዎች አሜሪካንን በዚህ ልክ የሚጠሏት በ1953 በኮሪያ በነበረው ጦርነት ምክንያት ነው። ካስታወሳችሁ የኮሪያ ዘማች የሚባሉት ኢትዮጵያውያን ወደ ኮሪያ የዘመቱበት ያ ታላቁ ጦርነት። አዎ እሱ ነው። ከጦርነቱ በፊት ኮሪያውያን የራሳቸው ቋንቋ፣ ባህልና ረጅም ታሪክ ያላቸው ኩሩ ሕዝቦች ነበሩ። ማህበራዊ አብሮነታቸው እጅግ የጠበቀም ነበር። በአንድ ማዕድ ይበላሉ፣ በአንድ እርሻ ያርሳሉ፣ ልጆቻቸው አብረው ይጫወቱ ነበር። በጃፓን ቅኝ ግዛት ስር ሆነው እንኳን